በሀገራችን አንድ የሚነገር ታሪክ አለ። ውሃ ዘይትን ከሰሳ ተሰጥቼ ተወቅጬ ተፈጭቼ ተጨንቄ ነው አለ ይባላል። ሐሳብን ተጠንቀቅ ቃላት ይሆናሉና፣ ቃላትን ተጠንቀቅ ተግባር ይሆናሉና፣ ተግባርን ተጠንቀቅ ልምድ ይሆናሉና፣ ልምድን ተጠንቀቅ ማንነት ይሆናል። ማንነት ደግሞ በጣፍን ተነስናል። ሰላም እንደምናችሁ የተከበራችሁና የተወደዳችሁ የአብዱልፈታህ ሙዘሚል ኦፊሻል ዩቲዩብ ቻናል ቤተሰቦች እንደምናችሁ፣ በያላችሁ በሰላምና ጤና እንዲሁም መልካም ሁሉ እመኝላችኋለሁ። አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቤተሰቦች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ የሚቀርቡ ዝግጅቶች ተደራሽነታቸው እንዲበዛ ተደራሽነታቸው እንዲሰፋ እንድታደርጉ ስል በዚሁም ለመጠቆም ወዳለው። እኔን ለመደገፍ ለማበረታታት ቪዲዮን ደጋግማችሁ የምታዩ ቤተሰቦች እጅግ በጣም ላመሰግናችሁ ወዳለው። ክበሩልኝ። ምስጋናዬ በጣም ላቅ ያለ ነው። ሁላችሁንም ታደርጉልኝ ሁሉ እጅግ በጣም አመሰግናለሁ። ክበሩልኝ በማለት እስቲ ስለ ፕሮግራሜ እሄዳለሁ። ይሄ መጀመሪያ ፕሮግራም ነው። አጋጣሚ አንድ ጓደኛ ቲክቶክ ላይ በቅርቡ ውጭ ሀገር ላይ አንድ ራሷን ያጠፋች ወጣት ልጅ አለች እና እሷን አስመልክቶ ያቀረበችው ዝግጅት እያየው ነበር እና በጣም ያሳዝን ነው። ገና ወጣት ልጅ ነች እና ብዙ ኮንስፓይሬሲዎች አሉ ስለማሟቷ ማለት ነው። አንዳንዱ መጣራት አለበት የሚል ልጅትም እንደዛ ነው ሀሳቧ። ገናችን መሰለች ወጣት ልጅ ምንም ይላል። ከዛ ኮሜንት ላይ ገብቼ ማየት ፈለግኩኝ ማለት ነው። እስ ያለው አዲስ አንዳንድ ያው ኢንፎርሜሽን ካለ እዛው ኮሜንት ላይ ስለሚኖር ያ ችግሩ ይሄ ነው ወይ እንዲህ ነው ወይ እውነትም ራሷን ነው ጠፋችው የሚለውን ጠብቄ ነበር የገባሁትና ውስጥ ላይ ስገባ ግን በጣም ያስደነግጥ ነገር ነው ያየሁት። ማለት ውስጥ ላይ የተጻፉ ጽሁፎች እጅግ በጣም ማለት አብዛኛው በጣም በርካታ ቁጥሩ አናሳ ነው ማይባል የእሷን ሀሳብ የሚደግፍና የሚያበረታታ ኖርማል እንደዛ አይነት ነገር ነው ያየሁትና እዛ በጣም ነው ሰማኝ። ማለት ውጭ ሀገር በቅርብ ሰዓቶች ቆየት ብሏት የጠኑ ጥናቶች ነበሩ። ራስን የማጥፋት ቁጥር በጣም እየጨመረ ነው የሚል ማለት ነው። ይህ በአውሮፓና በአንዳንድ ሀገሮች ካለው አዲስ ከመጣው የኑሮ ዘይቤ የተነሳና በተለያዩ ምክንያቶች ማለት ነው። ይሄ ግሎባላይዜሽን የምንለው ነገር ያመጣው ነው። ነገር ግን እኛ ሀገርም ቁጥሩ ትንሽ ባይባልም እንደዚህ ነገሮች እንዳሉ ይሰማኝ ነበር። ቁጥሩ እየጨመረ እንደሆነ አንዳንድ መረጃዎች ይጠቁሙ ነበር። ግን አሁን ሲታይ እውነትም ያን የሚደገፍ ነው። ምክንያቱም የኢትዮጵያ ማህበረሰብ ሲባል አንድ የሚታወቅበት ነገር አለ፣ በአሸናፊነት ማለት ነው። ይሄ ደግሞ አያቶቻችን የሰጡን ነው። ለጣሊያን አንገዛም ብለን መሸነፍን አንወድም። ራስን ማጥፋት ማለት መሸነፍ ማለት ነው። በህይወት ላይ ፈተና አለ። ያንን ፈተና በቃ ተረታው እጅ መስጠት ማለት ነው። ስለዚህ ከዚህ የበለጠ የከፋ ውሳኔ የለምና እስቲ ይህን ነገር ከጥናትም ከአንዳንድ ነገርም እስቲ ለምን አልሄድበትም ለምን አናይበትም በሚል እሳቤ ነው ወደዚህ መጣሁትና እስቲ ራሳችን ቆም ብለን ብናይ እንደ ኢትዮጵያዊ ማህበረሰብ እንዲሁም ደግሞ እንደ አንድ ትልቅ ተግዳሮትን በጣም ከዚህ የባሱ ችግሮችን በጥበብና በእውቀት በሰከነ መንፈስ ያለፉ ቤተሰቦች ያሉን ሰዎች እንዴት ነው በአንድ ተንደርድሮ ወደዚህ አይነት ውሳኔ መሄድስ? እሺ አልፎ አልፎ ሊያጋጥም ይችላል። ግን ከስር የምታዩት ኮሜንት የምር ነው በጣም ያስደነግጥ ነው። እንደውም በጣም የተጠኑ ጥናቶች ያው ቀጥታ ሶርሱን አላወቅኩትም እንጂ ራስን የማጥፋት ፐርሰንቴጁ ማለት በፐርሰንት በጣም እየጨመረ ነው በኢትዮጵያ ላይ ማለት ነው። እንደውም አንዳንዶቹ በዓለም ላይ እስከ ደረጃዎች ያስከቡታሉ። ግን ትክክለኛነቱና ጥናቱ ሁሉን ሀገር ያማከለ ነው የሚለው ተአማኒነት ስለሚያንሰው ያንን እንደ ትክክለኛ መረጃ መቁጠር ከባድ ነው እንጂ የሞት መንስኤ ከሞት መንስኤ ውስጥ በደረጃ ቁጥሮች አንዳንዶች የሚከቱታሉ ማለት ነው። እና እንዴት ይሄ ሆነ የሚለው እስቲ ቆም ብለን ራሳችን እንድናይ እውነት አሁን ያሉን ችግሮች ያን ያህል ከኛ አቅም በላይ ናቸው። አንድ ሰው ከዚህ በላይ ምንም እርምጃ ሊወስድ ይችላል እና
ይሄ ደግሞ በእኔ እሳቤ የመጣው ነው ምንድነው? ህይወትን ካለመገንዘብ ነው። ህይወት ምንድን ነው? የሰው ልጅ ህይወት እንዴት ነው የምናስበው? ለዛ ነው የመጀመሪያ ፕሮግራሜ ይሄ የመጀመሪያ ዩቱብ ዝግጅቴ ነውና የመጀመሪያ ዩቱብ ዝግጅቴ ሀሳብና እጣ ፈንታ ብዬ ነው ያዘጋጀሁት። የኛ ሀሳብ የኛ እጣ ፈንታ የመጨረሻ ወይኛ ብዙ ጊዜ 40 ቀን እድል የምንለው ሀሳብና የ40 ቀን እድል እና ጽሁፉ ላይ ይሄንን ፕሮግራም ሳዘጋጅ በጣም የሚገራረሙ ነገሮችን አገኘሁት። ተከታታይ ፕሮግራም በነገራችን ላይ ለመጀመሪያ ይሄ ነው። ከዛ በኋላ ችግር ምንድነው? እጅግ ዝብርቅርቅ በወጣ ዓለም ላይ ነው ያለነው። እጅግ ተግዳሮት በበዛበት ማለት በቃ በረከቱ በዚህ በኩል 1 ሚሊዮን በረከት አለ፣ 1 ችግር አለ። ስለዚህ አንዴ ነው ይሄን በረከት ማየት አለብንና ችግሮችን ሳንስ መንካት አለብን። ያለ ችግር መኖር እንችላለን። ደስታ ሰንዴ ነው። ያለ ችግር ደስታ እናገኛለን። በጣም ብዙ ከአእምሮ በላይ የሆኑ ገለጻዎች አሉ። ያው እኔ ወደ ትምህርቱና ወደ ፍልስፍና ወደዛ ወደ ሳይኮሎጂ ስለሚሄድ እንደዚህ አይነት ጽሁፎች አሉና እዚህ ስለ ችግርና ስለ ደስታ የሚለውን ከማየታችን በፊት የኛ እሳቤ ምንድነው? ደስታ ምንድነው? ችግር ምንድነው? ሁለተኛ የህይወት ግንዛቤያችን ምንድነው የሚለውን ነገር እናያለን። ለመጀመሪያ ያክል ያዙት እንግዲህ ሀሳባችን ሀሳብና እጣ ፈንታ ነው። ወይ በሌላ አባባል ታላላቅ ፈላስፋዎች እንደሚሉት ሀሳብን ተቆጣጠር እጣ ፈንታህን እነግርሃለሁ ይላሉ። አንተ ሀሳብን ከተቆጣጠርክ ያንተ እጣ ፈንታ ያንተ የ40 ቀን እድል ምን እንደሆነ እነግርሃለሁ ይላሉ። ይህ ይቻላል? እንዴት ነው የሚለው እናያለን። እኔ ካለፉ ፈላስፋዎች በጣም ምሁራን በጣም ደስ ይሉኛል እና ሩሚ የ1-2-3 ቲክቶክ ላይ ያቀረብኳቸው ፕሮግራሞች አሉ። ብዙዎቻችሁን ጠይቃችሁን ያለ የሩሚን መጽሐፍ በውስጥ ያላኩላችሁ አላችሁ። ሙሉ ፕሮግራሙን እናቀር ፈልጋለሁ። በ1-2 አይቀርም። በጣም ሰፋ ያለ የህይወት ታሪክ ያለው ሰውዬ ነው። ጀላሉዲን አሩሚ ይባላል። እስቲ የሩሚን አንድ ገጠመኝ ልንገራችሁ። ሩሚ በጣም ውድ ሰውዬ ነው። ያው እንደምታውቁት በጣም ገና ከልጅነቱ ጀምሮ በጣም ጠቢብ ነው ሩሚ ማለትና ቁጭ ብሎ እንግዲህ አባቱ ማስተማሪ ነበሩ። ከአባቱ ስር ቁጭ ብሎ ነው ትምህርትን የተማረው። ስለዚህ ከአባቱን በላይ ነበሩ። በዛ ጊዜ ትልቅ አስተማሪ ነበሩ። በዛ ጊዜ አንድ ሰው ዩኒቨርሲቲ ማለት ነው። ምክንያቱም ቋንቋ ያስተምራል፣ ስነ መለኮት ያስተምራል፣ ማህበራዊ ያስተምራል፣ ሂሳብ ያስተምራል፣ አስትሮኖሚ ያስተምራል። አንድ ሰው ማለት ነው። ይሄን ሁላ አንድ ሰው ነበር የሚወጣው። ስለዚህ በዛ ጊዜ የነበሩ አንድ ሰዎች እንደ አንድ ዩኒቨርሲቲ ሰዷቸው። በአሁኑ ሰዓት ዩኒቨርሲቲ ላይ የተለያዩ ፋካልቲዎች አሉ። እዛ ጊዜ ግን አንድ ሰው ነው ሁሉን ያደርጋል። ስለዚህ እድል ያለው አንድ ተማሪ ዘብ ይችላል ከነዛ ይማራል። ስለዚህ አባቱ በዛ ደረጃ ያደረሱ ባይሆኑ ትልቅ ምሁር ናቸው። ነገር ግን በጊዜው የነበሩ ትልቅ አስተማሪ ነበሩ። እሳቸው ስር ቁጭ ብሎ የእሳቸውን ቦታ የወረሰ ነው። እንደውም አንዳንዶቹ ከእሳቸው እጅግ በጣም የላቀ ነው ይላሉ። ጀላሉዲን አሩሚ ማለት ነው። ሩሚ ብለን ባጭሩ ምንጠራው። አንድ ጊዜ ከተማሪዎቹ አንዱ ይመጣና ስለ ፈተና ነው። መምህር ሆይ በተደጋጋሚ ፈጣሪ በችግር እየፈተነኝ ነው፣ እንዳልሸነፍ ሰብከው ይላቸዋል። ሩሚም በእያንዳንዱ መነካት ተስፋ የምትቆርጥ ከሆነ ችግሩ ከፈጣሪ ሳይሆን ካንተ ነው። የፊት መስታወትን ዘውትር ስታሸው የበለጠ እያበራና አጥርቶ እያሳየህ መምጣቱ እንዴት ዘነጋኸው በማለት መለሱለት። ለዛ ነው። ስለዚህ አንዳንዴ ፈተናዎች ሲመጡ ፈተናዎቹ ሊጥሉኝ ነው ለእኔ ችግር ነው የምንል ከሆነ ችግሩ ያለው እኛ አስተሳሰባችን ላይ ነው ማለት ነው። ችግር የህይወታችን አንዱ አካል ነው። ችግርን ማስወገድ አይቻልም። ምክንያቱም የሰው ልጅ ለመኖር ተፈጥሮ በራሱ የፈጠረችው ዘዴ ነው። እስኪ አንድ አስቡት፣ ችግር የሚባል ነገር ባይኖር ህይወት ትርጉም የሚኖረው ይመስላችኋል? እስኪ አስቡት ቆም ብላችሁ። ደስታ ምን ማለት ነው? ደስታ ማለት ተቸግራችሁ ያኛው ችግር ሲያልፍ የሚመጣ ነገር። ስለዚህ ደስታ ከሌለ ችግር አታውቁትም። ለጤናችሁ ዋጋ የምትሰጡት፣ እንክብካቤ የምታደርጉት፣ ጠዋት ተነሳችሁ ስፖርት የምትሰሩት ወይም እንቅስቃሴ የምታደርጉት፣ ራሳችሁን በተመጣጠነ ምግብ በቻላችሁት መጠን ራሳችሁ የምትጠብቁ ለምንድን ነው? ህመም በሽታ የሚባል ነገር ስላለ ያኛው ነገር እንዳይመጣ ነው።
ስለዚህ ችግሩ የበሽታ መኖር ሳይሆን በሽታ ሲመጣ እንዴት መዳን አለብን፣ ሁለተኛ በሽታ እንዳለ አውቀን በሽታን እንዴት መከላከል አለብን ከሚል ይሆናል ማለት ነው። ለዛ አንድ ፈተና ሲመጣ እኔን ለመጣል ነው የመጣ ብለን የምናስበው ችግሩ ይሄ ነው ማለት ነው። ስለዚህ አንዴ ተፈትነን የምናልፍ ከሆነ ደረጃችን ከፍ ያለ ነው ማለት ነው። ሁሉንም በፈተና ያለፈ እጅግ በጣም ጠንካራ ይሆናል። ያለ ፈተና ምንም ጥንካሬ አይገኝ ማለት ነው። እኔ ልክ ይህንን ተያይዞ በተጨማሪ በሀገራችን አንድ የሚነገር ታሪክ አለ። በአንድ ጊዜ ውሃ ዘይትን ከሰሳሉ። የሆነ ጊዜ ነው ውሃ ዘይትን ከሰሰ ይባላል። ምን ብሎ ነው የሚከሰው? ውሃና ዘይት ሲቀላቀሉ ካያችሁ እንዴት ነው የሚሆነው? ሁሌ ዘይት ከላይ ነው የሚሆነው አይደል? ስለዛ በአንድ ዕቃ ይሆንና ከላይ ሆኑ። እኔ ሁሌ ከታች መሆንማ ጥሩ አይደለም፣ እኔ ላይ እኮ ወጣ በጣም ይለውና ከዛ መገልበጥ አለብን ይላል። ከዛ ሲገለበጥ አሁን ከላይ ነው እና ይሄ በቃ ተገቢ አይደለም፣ ይሄ ተገቢ አይደለም። እኔ አውቅዬ እኔ አሳድጌ በእኔው እንደዚህ ደርሰ እንዴት ነው እኔ አናት ላይ የምትወጣው? ከዛ ዝቅ ማለት አለብህ የሚል ነገር ነው የሚያነሳው። ከዛ ሰማና ሰማህ ወይ እኔ እዚህ ከፍታ ያደረስኩት እንዲሁ ዝም ብዬ በመፍሰስ አይደለም፣ ወይም ከላይ ወደ ታች በመንቦቅቦቅ አይደለም። እንደዘና እኔ እዚህ ያደረስኩት በጣም ብዙ ፈተናዎችን አልፌ ነው። እኔ እዚህ ያደረስኩት ተሰጥቼ፣ ተወቅጬ፣ ተፈጭቼ፣ ተጨንቄ ነው አለ ይባላል። ለዛ ነው እዚህ ልዕልና ላይ ያደረስኩት እና ሲያስቡት ለዛ ነው ውሃ ከሰማይ ይወርዳል ወይ ጀስት እንደ ቦይ ዝም ብሎ ይፈሳል። ዘይት ካንተ በላይ ወጣሁት እንዲህ ወደዚህም ብታረገኝ በጣም ካፒታል ላይ የተቀመጥኩት በጣም ብዙ ነገር አለች ማለት ተሰጥቼ ነው አለ። ኢማጂን ሙግ ኦር ሰሊጥ ሱፍ ምንም በሉት ተሰጥቶን ይሰጣል። ከዛ በኋላ ይወቀጣል። ተደብድቤ ተውቅጬ ነው። ከዛ በኋላ እንደገና ደግሞ ሲማ አይበቃም መጨመቅ አለ። ይሄን ሁላ አልፌ ነው አሁን እዚህ ላይ ደረስኩት። ስለዚህ እኛ ምናልፋቸው በህይወት ምናልፋቸው ተግዳሮቶች ጠቅላላ ወዴት ነው የሚወስዱን? ወደ ከፍታ ነው የሚያወጡ ማለት ነው። ያው ችግሮቹን የምንፈታበት ነገር ይወስናል ማለት ነው። በብልሃት በእውቀት በዛ ምናልፍ ከሆነ እውነትም ወደ ትልቅነት፣ ወደ በላይነት፣ ወደ ጠቢብነት እና ከፍ ያለ ቦታ ያስቀምጡናል ማለት ነው። ነገር ግን ችግሮች ሲመጡ ይሄ ከሌላ መጣብኝ፣ ይሄ እንዲህ መጣብኝ፣ እኔ አላውቅም እኔ በቃ ማንም ፈጣሪ እንዲያደርገኝ የምንል ከሆነ የመጣ ሁላ ፈተናውን ያለፈው ከኛ ላይ ይቀመጣል ማለት ነው። ለዛ ነው ትምህርት ቤት ተማሪዎች ካለፋችሁ የመጀመሪያ ከፍ ያለውን ቦታ የሚቀመጡት። አብዛኛዎች ካያችሁ ክላስ በጠዋት ተነስተው ቁርስ ሳይበሉ ወይ ምናምን ነገር ብዙ ነገሮችን አልፈው ክላስ የሚገቡ የህመማቸው ምናቸው ሁሉ ነገር ታክሰው ቁጭ ብለው ተምረው ከመምህራን ጥሩ መስተጋብር ፈጥረው መጫወት መደሰት እያማራቸው አንገታቸውን ደፍተው አንብበው ይሄን ነገር ሁላ አድርገው ተቸገረው መጽሐፍ ሰው ለምነው ተውሰው ምናምን ብለው ጊዜያቸውን በአግባብ ይጠቀሙና መጨረሻ ላይ ደረጃ ሲወጣ አንደኛ ይወጣሉ። ከዛ በኋላ ከሰው ላይ ናቸው ማለት ነው። እነዚህ ሰዎች እስከ መጨረሻ ብታያቸው በብዙ ቦታ ላይ ምናልባት ኢኮኖሚካሊ የተማረ ሰው ኢኮኖሚካሊ ከፍ ላይ ይችላል። አንድ ሰው ደግሞ ኢኮኖሚካሊ ከፍ ስላለ ብቻ የህይወት ገብቶታል ማለት አይደለም። አሁን ቅድም ባልኳችሁ ራስን በማጥፋት ትልቁን ቦታ ላይ ይዘው የሚገኙት በኢኮኖሚ በጣም እደጉ ሰለጠኑ የምንላቸው ናቸው። ስለዚህ አንዳንዴ ኢኮኖሚ ኖሯችሁ እንዴት መኖር እንዳለባችሁ ለማወቅ ሀሳባችን መገምገም፣ ሀሳባችን ማወቅ አለብን። እሳቢያችን ምንድን ነው? እንዲሁም በተቃራኒ ብር ሳይኖረን ለዛ ፖሊሲ በኢትዮጵያ አስቡ በጣም ተቸግረው የሚኖሩት በጣም አነስተኛ ቦታ ላይ የሚኖሩት የመንግስት ሰራተኞች እንዲሁም መምህራን ናቸው። ነገር ግን ብታያቸው ያን ያህል
በማምረር ደረጃ እንደሌላው ሌላ ባላቸው እውቀት ባላቸው እሳቤ ያለውን ችግር በችግር ውስጥም እንዴት አድርገን ማለፍ እንዳለበት ስለሚገባን ነው ስለሚገባቸውና ያኔ መምህር ስለሆንኩኝ ስለሚገባን ተደስተን ነገሮች እናያለን ማለት ነው። ስለዛ እሳቢያችን ነው ማለት ነው ችግሩ። ወደ ተነሳውበት እንሂድ። ስለ እጣ ፈንታ ማለት ነው። እጣ ፈንታና ሀሳብ የሚለው ስለዛ ምን ይለናል? ታላቁ ቡድሃ ከቢሲ ነው የምንለው ከክርስቶስ ከኢየሱስ ውልደት በፊት ማለት ነው። ከዛ በፊት የነበሩ በጣም ጉምቱ ፈላስፋዎች ናቸው። እና ቡድሃ ምን ይለናል? አንድ ሰው የሀሳብ ውጤት ነው ይላል። ስለዚህ አንድ ሰው ካየኸው ያ ልጅ የሀሳብ ውጤት ነው፣ ያ ሰውዬ የሀሳብ ውጤት ነው። አንተ ዛሬ ከ5 ዓመት በኋላ አንተ ማነህ ወይ ማን የምትሆነው ያው ነህ። ልዩነቱ ምንድነው? አንተ የእሳቤህ ውጤት ነው። ዛሬ ቁጭ ብለህ የምታስበው ከ5 ዓመት በኋላ አንተን ይገነባል ማለት ነው። ቆም ብላችሁ ሲያስቡት ይሄንን በጣም ከባድ ነገር ነው ያለ። አምስት ሀሳብ ቁጭ ብለን የምናስበው ነገር አለ። እንዴት ነው እኔ ያን ሀሳብ የምሆነው ይችላል። ስለዚህ ይህን ለማብራራት ደግሞ እዛው በተመሳሳይ ጊዜ የነበረው ላኦ ትዙ የሚባል ደግሞ እዛው የምስራቅ ፈላስፋ ነው። ይሄ ቡድሃ እንደምታውቁት ወደ ህንዱ አካባቢ ቡድሂስት የሚባለው እምነት ከሱ ቤዛ አረጋ ላይ ካሉት ታላላቅ 3 እምነቶች ቡድሃ ማለት እንግዲህ እሱ ሌላ ታሪክ ነው። እና ቡድሃ ወደ ህንድ አሁን ኔፓል የምትባለው አካባቢ የነበረ ፈላስፋ ነው። ላኦ ትዙ ወደ ምስራቅ ዓለም ነው። ይሄ የቻይና ማለት ነው። ታኦይዝም የሚባል ፍልስፍና አለ እንደምታውቁት፣ እዛ መስራች ነው ላኦ ትዙ። እና እሱ ደግሞ ይሄንን ትንሽ ሰፋ ባለ መልኩ ያቀርብልናል። ምን ይለናል? ሐሳብን ተጠንቀቅ ቃላት ይሆናሉና፣ ቃላትን ተጠንቀቅ ተግባር ይሆናሉና፣ ተግባርን ተጠንቀቅ ልምድ ይሆናሉና፣ ልምድን ተጠንቀቅ ማንነት ይሆናልና፣ ማንነት ደግሞ ዕጣ ፈንታን ይወስናል ይለናል። ስለዛ የእኛን እሳቤ ወደ ታች ተንትነን ስናየው እውነትም ከዛ ነው የሚጀምረው። እኛ የምናስበው ሀሳብ አለ። ሀሳባችን ነው በሂደት ወደ ቃላት ይቀየራሉ። እነዚህ ቃላቶችን ወደ እንተገብራቸዋለን፣ ተግባር ይሆናሉ። እነዚህ ተግባራቶች ናቸው የኛ ልማድ የሚሆኑት። የኛ ልማድ ደግሞ የኛ ማንነት ይወስናል። የኛ ማንነት የኛ ዕጣ ፈንታ ማለት ነው። ስለዚህ አንድ ቀላል ነገር ማድረግ ያለብን ነገር የኛን ዕጣ ፈንታ ወይ ቅድም እንዳልኩት የኛን 40 ቀን እድል ለመወሰን ምን ማድረግ አለብን ማለት ነው። በቀላል ምን መደረግ አለበት? ሀሳባችን መቀየር ወይ ሀሳባችን መቆጣጠር ወይ ሀሳባችን ማስተካከል ነው። ስለዛ ሀሳባችን ስናስተካከል የኛ ማንነታችን ይቀየራል። ማንነታችን ተቀየረ ማለት ደግሞ ዕጣ ፈንታችንን በዛው መሰረት ያደርጋል ማለት ነው። ምክንያቱም እኛ መስለው በሙሉ የሀሳባችን ውጤት ነውና ብለናል። እና ስለዛ ቆም ብላችሁ አስቡ። ስለዛ በቀላሉ ማድረግ ያለብን አንድ ቀላል ነገር ምንድነው? ሀሳባችንን መቆጣጠር መቻል ማለት ነው። አንድ ጥያቄ ግን ልጠይቃችሁ። ሀሳባችን መቆጣጠር እንችላለን? እንዲሁ በቀላሉ የሰው ልጅ ሀሳቡን መቆጣጠር ይችላል? ይሄ ሌላ ራስ ምታት የሚያዞረን ነገር። የሰው ልጅ በሳይኮሎጂ ወይንም ደግሞ በሌላ ማህበራዊ ጥናት ላይ የሰው ልጅ ትልቁ የዲስፕሊን ደረጃ ደረሰ የሚባለው ሀሳቡን መቆጣጠር ሲችል ነው። ሀሳብ መቆጣጠር ካልቻልን፣ ሀሳባችን መግዛት ማንችል ከሆነ ታዲያ ምኑ ላይ ነው ዕጣ ፈንታ የምወስነው የሚል ጥያቄ ደግሞ ይነሳል። ለዚህም ሌላ መፍትሄ መፈለግ ነው። እንግዲህ መፍትሄ ምንድነው? ስለ ሀሳብ ማወቅ። ምንድነው ሀሳብ በራሱ? ሀሳብ ከየት ነው የሚመጣው? ከሀሳብ በፊት ምንድነው የሚገኘው? ከየት ነው የምናመጣው ይሄን ነገር? ሀሳብ አእምሯችሁ ወደ ይሄዳል ወደዚህ ይመጣል፣ ወይንስ ሀሳባችን እንዲፈጠሩ ተጽዕኖ የሚያሳድሩ ነገሮች ምንድናቸው የሚለውን ነገር እናያለን። ስለዚህም በጣም በርካታ መላምቶች ተሰጥቷሉ። ከነዚህ ውስጥ ቴዎዴቪስ ለ20 ዓመት ጥናት ተጠናው ይለናል።
ለ20 ዓመታት ጥናት ጠናሁ። እንዲሁም ለ20 ዓመታት ከትላልቅ ሰዎች ጋር ባደረግኩት መስተጋበርና ውይይት ከሀሳብ በፊት የሚቀድሙ ነገሮች አሉ ይለናል። እነሱም አንደኛው ብሊፍ እምነት ነው ይለናል። የአንድ ሰው እምነቱን ከሀሳቡ የሚቀድመው ስላመነው ነገር ነው የሚያስበው። ስለዚህ ከሀሳብ በፊት እምነት አለ ይለናል። በአንድ ባመንበት ነገር ማንኛውንም መስዋዕትነት ልንከፍል ዝግጁ እንሆናለን ማለት ነው። ላመንልን ነገር እንሞታለን፣ ላመንልን ነገር እናስባለን፣ ላመንልን ነገር እንጨነቃለን ማለት ነው። ስለዚህ እነ ዴቪስ ምን ይለናል? የቲዮ ዴቪስ ትክክለኛ እምነት ወደ ትክክለኛ ሀሳብ ይመራናል፣ የተሳሳተ እምነት ለተሳሳተ ሀሳብ ምንጭ ነው ይለናል። ስለዚህ ከሀሳብ በፊት እምነት አለ ማለት ነው። እና አሁን ነገሩ እዚህ ጋር አያቆምም። ይሄ እምነት የምንለው የኛ እምነት ከየት ነው የሚመጣው? እምነታችን ከየት ነው የሚመጣው? እምነታችን ትክክለኛ ነው አይደለም? ይህንስ እንዴት ነው የምናውቀው? የኛ እምነት ምንጩ የኛ እውቀት ነው ይለናል። ስለዚህ እንደ መደምደም ያደረገው ምንድን ነው? ከእምነት በፊት እውቀት አለ ይለናል። ስለዚህ እውቀት ለሁሉ ነገር መሰረት ነው። የኛ እውቀት የኛ እምነት ይገነባል ይለናል። እኛ ትክክለኛ እውቀት ሲኖረን ትክክለኛ እምነት ይኖረናል ይለናል። ስለዚህ ነገሮች ስናጠቃላቸው ምን ይሆናል ማለት ነው? ስለዚህ እጣ ፈንታችሁ ለመቀየር ከፈለጋችሁ ሀሳባችሁ ብቻ ሳይሆን ከሀሳባችን ጀርባ። ስለዚህ ቲዮ ዴቪስ የነዛን ሁለት ጉምቱ ፈላስፋዎች ሀሳብ በማጣመር ምን አይነት ምክር ይሰጠናል? ወዳጆቼ ሆይ እጣ ፈንታችሁ ለመቀየር ከፈለጋችሁ ሀሳባችሁን ብቻ ሳይሆን ከሀሳባችሁ ጀርባ ያሉትን እውቀትና እምነታችሁን መርምሩ ይለናል። የምታምኑት ነገር ሲቀየር የምታስቡት ይቀየራል ይለናል። የምታስቡት ሲቀየር ደግሞ ህይወታችሁ ይቀየራል። ጥያቄው ግን የእውቀታችንና የእምነታችን መሰረት ምንድን ነው? የኛ እውቀት መሰረት ትክክለኛ እውቀት፣ የተሳሳተ እውቀት እንዴት እንለያለን? እምነታችን እሳ ትክክለኛ ነው አይደለም? በምንድን ነው የምንለየው? እንዲህ አይነት ጥያቄዎች በተደጋጋሚ ሊነሱ ይችላሉ። ስለዚህ አንድ ሌላ ትልቅ ችግር አለ እዚህ ጋር። የኛ እውቀት ትክክለኛ እውቀት ነው ወይስ አይደለም? አንዳንድ ሰዎችን አይታችሁ ከሆነ በሆነ ነገር ሲከራከሩ ታያላችሁ። ስለዚህ ያኛው የራሱን ነገር ያብራራል፣ ይሄኛው የራሱን ነገር ያብራራል። አንዳንድ እውነታዎች እንደኛ እይታና እንደኛ አመለካከት ይሆናሉ። ነገር ሁሌ ነው ማለት አይደለም። በጠቅላላ ነገሮች ላይ ግን እውቀቶች በሁሉ ተመሳሳይ እውቀት ማለት ተመሳሳይ ትርጓሜ ነው የሚኖራቸው አይደለም። እውነትና ውሸት በአንዳንድ ቦታዎች ቢለያዩ ማለት ነው። እውቀት ለሁሉም እውቀት ባለቤት አለው። አንድ ሰው ሁሉን ነገር ማወቅ አይችልም። ስለዚህ የምናገኘው እውቀት ከትክክለኛ ቦታ ነው አይደለም የሚለው መማር አለብን። ስለዚህ አንድ ቦታ ላይ ለመሄድ ጉዞ ሲጀምሩ መሀል መንገድ ቆማችሁ የምትሄዱበትን አቅጣጫ የእናንተ መዳረሻ አለ። ስለ መዳረሻችሁ አንድ ዝም ብሎ መንገደኛ ብትጠይቁ ኦኬ በመሰለ ይሄ ሰው የሚመስሉልኝ በዚህ ነው ሊላችሁ ይችላል። ስለዚህ እናንተ ያንን መንገድ ይዛችሁ የምትሄዱ ከሆነ የእናንተ መዳረሻ በትክክል ያደርሳችሁ ማለት ነው። ስለዚህ መሀል ላይ እንከን ይገጥማችኋል፣ ወይንም እናንተ የተነሳችሁበት መነሻ ስህተት ነው ማለት ነው። አቅጣጫው ሌላ ነው፣ የእናንተ ሀሳብ ሌላ ነው፣ የምትፈልጉት ነገር ሌላ ነው፣ ያ የሚፈለገው ነገር ያለው ደግሞ ሌላ ቦታ ነው። ስለዚህ አንድ ነገርን ስናገኝ እውቀት የምናገኝበትን መመርመር አለብን እና ስለዚህ አንድ መመርመርና ራሳችን መጠየቅ ያለብን ነገር እውቀት ከየት ነው የምናገኘው? የእውቀታችን መሰረት ማን መሆን አለበት? እውቀት ምንጮች በሶስት በተለያዩ ዘርፎች መከፋፈል እንችላለን። አንደኛው ከሰው ልጅ ነው። ከሰው ከምንገናኛቸው ሰዎች እውቀት እናገኛለን። ሁለተኛ ከምናነባቸው መጽሐፍት። በአሁኑ ዘመን ደግሞ እንደ ተጨማሪ አብዛኛዎቹ የእውቀት ምንጭ የሚሏቸው
ሶሻል ሚዲያዎች ሚዲያ የሶሻል ሚዲያ ሊሆን ይችላል፣ ማህበራዊ ሊሆን ይችላል። እንዲሁም በአሁኑ ሰዓት በተለያዩ በቴሌቪዥን እና በተለያዩ አውታር የሚቀርቡ ዲጂታል የሆኑ እውቀት ምንጮች አሉ። ስለዚህ እውቀትን በዚህ መልኩ እናገኛለን ማለት ነው እና ያለን ትክክለኛ እውቀት ትክክለኛ እምነት እንዲኖረን ከፈለግን እነዚህ ነገሮች መመርመር አለብን ማለት ነው። የምናገኛቸው ሰዎች ከኛ ግብ ጋር ከኛ እጣ ፈንታ ካስቀመጥ ነው። እጣ ፈንታ ስላችሁ የመጨረሻ ያስቀመጥ ነው ግብ ነው። ይህን መረስ ፈልገው ምን ፈልገው ይላሉ። እዛ ሊያደርስ እዛ ወደ ግባችን ወደኛ እጣ ፈንታ የሚመሩ ሰዎች ናቸው ወይ? እነዛ ሰዎች ከሰዎች ጋር በተለያዩ ጉዳይ ነው የምንገናኘው። ስለዚህ እነዛ ሰዎች ማንነታቸው፣ እውቀታቸው እንዲሁም ደግሞ ያላቸው ስብዕናቸው እንዴት ነው ወደዛ ይመራናል ለመጠየቅ አለብን። ሌላ መመርመርና ልናየው የሚገባን ነገር የምናነባቸው መጽሐፍት ከዚህ በፊት አነበብናቸው ሊሆኑ ይችላሉ፣ ወይንም ለወደፊት የምናነባቸው ከኛ እጣ ፈንታ ጋር የሚሄዱ መጽሐፎች ምን አለበት። ስለዚህ የኛ እውቀት መሰረት የሚያደርገው አንደኛ ከምናገኛቸው ሰዎች፣ ሁለተኛ ከመጽሐፍ እንዲህ በተጨማሪ ሶሻል ሚዲያ ጠቅላላ እንደ ሚዲያ የሶሻል ሚዲያ ማለት በአብዛኛው ጊዜ ምናያቸው ዩቱብ፣ ትዊተር፣ ፌስቡክ፣ ቲክቶክ፣ ሌላ የምንከታተላቸው ቴሌቪዥን ፕሮግራሞች ሊሆኑ ይችላሉ። እንዲህ በተለያዩ ሌላ ዲጂታል ዘዴዎች የምንከተላቸውን ነገሮች የእኛን እጣ ፈንታ በትክክል አስቀምጠን ወደዛ የሚወስዱን ከሆነ እይታችንም እውቀታችንም እምነታችንም አመለካከታችንም ይቀየራል ማለት ነው። ይሄ ደግሞ እነዛ ጉምቱ ፈላስፋዎች እንዳሉት የእኛን እጣ ፈንታ ይወስናሉ ማለት ነው እና ይህንን እስቲ ዘርዘር ባለመልኩ እናስቀምጠው። አሁን የቴዎዴሊስ የቡድሃና የላኦትዙን እሳቤ አንድ ላይ ጨምቀን እንዴት ነው ሐሳብን ነገር እጣ ፈንታን ነገር አለ ያሉት ብለን ስናስቀምጠው፣ ስለዚህ ትክክለኛ ግብ ካስቀመጣችሁ እነዚህ መንገዶች ወደ እናንተ ወይንም ወደ መልካም የሆነ እጣ ፈንታ ወይንም ያስቀመጣችሁት ግብ ያደርሷችኋል ይሉናል። ስለዚህ በመጀመሪያ ደረጃ ሰዎች አሉ፣ መጽሐፍት፣ እንዲሁም ሚዲያ ሶሻል ሚዲያ ኦር ሌላ ሚዲያ አለ። እነዛ ናቸው። እነዛ የሁሉ ነገር መነሻ ናቸው ይሉናል። እነዚህ ነገሮች የኛን እውቀት ይሰራሉ። የኛ እውቀት እምነታችን ከዛ ያመነጫል። እምነታችን የኛ ሐሳብ በእምነታችን ይመነጫል። ቃላት እኛ ሐሳብ ደግሞ ቃላትን ይወልዳሉ። ቃላት ተግባር ይፈጥራሉ። ተግባር ደግሞ ልምድ ማንነትን ይሰጣል። የኛ ማንነት ደግሞ እጣ ፈንታችንን ይወስናል ማለት ነው። ስለዚህ በመጨረሻ እንደ ሐሳብ ይህንን ነገር እንድናስብ ፈልጋል ሁላችን። ይሄ ማድረግ ይኖርብናል ማለት ነው። ለአማራ እጣ ፈንታ የአማራ እጣ ፈንታ የምንፈልግ ከሆነ ወይ እጣ ፈንታችን ወይ ያስቀመጥነው ነገር ቁጭ ብለን ይሄን ነገር ብለን በማሰብ ብቻ ሳይሆን እውነት ከዛሬ 10 ዓመት በኋላ የሰው ልጅ ሲኖር እኖራለሁ ብሎ ማሰብ ጥሩ ነው። ምክንያቱም በመሀል ማለፍ የህይወት አንዱ አካል ነው። ነገር ግን እኖራለሁ ብለን ማሰብ የተሻለ ነው እና በመሀል ያማረ ግቡ ያማረ እጣ ፈንታ ወይም ከትንሽ ዓመታት በኋላ የተሻለ ነገር እንዲኖር የምንፈልግ ከሆነ እችን ነገር ማድረግ አለብን። አንደኛ ልናገኛቸው የምንፈልጋቸው ሰዎችን ዝርዝር ማውጣት አለብን። ልናገኛቸው የምንፈልጋቸው ሰዎችን መዘርዘር ነው። የምንፈልጋቸው ሰዎች ከኔ ጋር የሚሄዱ ሰዎች ወይም ቀድመን የኔ ጓደኞች ከኔ ጋር ውሏቸውን በጣም ብዙ ሳስቻቸው ከኔ ጋር አብረው የሚውሉ ሰዎች እነማን ናቸው? ስለዚህ አንደኛ ነገር ልናገኛቸው የምንፈልጋቸው ሰዎችን ዘርዝር ማውጣት። ሁለተኛ ማንበብ ያለብን መጽሐፍትን እንዲሁ መዘርዘር አለብን። አለመታደል ሆኖ ብዙዎቻችን የንባብ ልማዳችን ደካማ ነው። ንባብ ማለት ነገ የምታዩበት ነው። ሌሎቹ የሄዱበትን መንገድ የምትሄዱበት ነው። ስለዚህ እናንተ ስትሄዱ መሰናክል እንዳይገጥማችሁ ሌሎቹ ያለፉበትን መንገድ
ጠርጊያ የተበጀለት መንገድ ላይ መሄድ እንደማለት። ስለዚህ ንባብ ማለት ነው። የንባብ ባህላችን ማሳደግ አለብን። ማሳደግ ብቻ አይደለም፣ ማንበብ ያለብንን መለየት አለብን። ምን ማንበብ አለብኝ፣ ምን ማንበብ ይኖርብኛል የሚለውን ማወቅ አለብን። ይሄ ነው። ሶስተኛ በሶሻል ሚዲያ አካባቢ ወይም ደግሞ ሚዲያዎችን የምንከታተላቸው ሚዲያዎች ምን አይነት ናቸው? ስለዚህ እነዛ ሚዲያዎች እውነት ከኔ ጋር ይሄዳሉ፣ ከኔ እሳቤ ጋር ይሄዳሉ፣ ለእኔ ዕጣ ፈንታ እኔ ካስቀመጥኩት ግብ ጋር ምን አይነት ቁርኝት አላቸው? ይህን የምናደርግ ከሆነ ዕጣ ፈንታችን ይስተካከላል ማለት ነው። ስለዚህ ባጭሩ 3 ነገሮች እናደርግ ያማረ ዕጣ ፈንታ እንዲኖረን። አንደኛ የምናገኛቸው ሰዎችን እንለይ። ሁለተኛ የምናነባቸው መጽሐፍቶችን እንወቅ እንለይ። ሶስተኛ የምንከተላቸው ሚዲያዎችን ሶሻል ሚዲያ ሊሆን ይችላል። ቲክቶክ ማንን የምከተለው፣ ዩቱብ ማን ነው ፎሎ ማደርገው፣ በቴሌቪዥን ደረጃ ምን አይነት ቴሌቪዥን ነው፣ ምን አይነት ፕሮግራሞችን የምከታተለው። ስለዚህ ከዕጣ ፈንታዎቻችን ጋር ይሄዳሉ የሚለው ማለት ነው። ምክንያቱም እነዚህ ሰዎች፣ እነዚህ መጽሐፍት፣ እነዚህ ሚዲያዎች ናቸው ለእኛ እውቀት መሰረት የሚሆኑት። ይሄ እውቀት የኛ እምነት ባለን እውቀት ይገነባል። የኛ እውቀት ደግሞ የሀሳባችን መሰረት ነው። ስለዚህ ይሄ ሀሳባችን ደግሞ ወደ ቃላት እንዳልነው ቃላት ተገበራል። እነዚህ ቃላት ወደ ተግባር ይለወጣሉ። እነዚህ ተግባራት ልምድ እናደርጋቸዋለን። የኛ ልምድ ደግሞ የኛ ማንነት መሰረት ነው። የኛ ዕጣ ፈንታ የኛ ማንነት ላይ መሰረታል። እነዚህ ነገር አስቀምጡልናል። እንደ መጨረሻ እንደ ማስታወሻ ማለት የምፈልገው ነገር ቢኖር እውቀታችን እናሳድግ፣ የእምነታችን መሰረት ነውና እምነታችን እንጠንቀቅ፣ ሀሳባችን ይወልዳልና። ሀሳባችን ቃላችን ተግባር፣ ተግባራችን ልምድ፣ ልምዳችን ደግሞ ማንነታችንና ዕጣ ፈንታችን ይወስናሉ። ለመጨረሻ እችን ነገር እላለሁ። በተረፈ ለነበረን ቆይታ እጅግ በጣም አመሰግናለሁ። እንዲህ አይነት ፕሮግራሞች በተከታታይ አቀርባለሁን። በእርግጠኛ ጥሩ ቆይታ እንደሚኖረን እገምታለሁ። በምን ዙሪያ እንወያይ የሚለውንም ደግሞ ከእናንተ መሳብ እቀበላለሁ። አንዳንድ በትምህርት እንዳልኳችሁ በማህበራዊ፣ በስነ ልቦና እንዲሁም አንዳንድ የአካል ጉዳተኝነትና እንዲሁም የመሳሰሉ ነገሮችን ማወቅ የምትፈልጉን ነገር ካለ በዛ ኤሪያ ነው ጥናትና ምርምር ማካሄደው ነው ማስተምረው። ለዛ የበለጠ ነገር አክሰሱ ስላለኝ ማለት ነው። እናንተም በአሁኑ ምስጋና ለቴክኖሎጂ ማንን ማግኘት ትችላላችሁ። ነገር ግን ያለሁበት አካባቢ ስለሆነ የሆነ ቤተኛ ስለሆንኩ ማለት ነው ከእናንተ በተሻለ አክሰሱ አቅራቦቱ ስለሚኖረኝ በፈለጋችሁት ርዕስ ላይ እንወያያለን፣ መወያየት እንችላለን። ያማረ ቆይታ እንደሚኖረን ተስፋ አድርጋለሁ ለወደፊቱ። ለዛሬ በጣም አመሰግነው። ከበሩልኝ። አዲስ ስለሆነ የሆናችሁ ሰብስክራይብ እንድታደርጉ እላለሁ። ነባር የሆናችሁ ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት እንድታደርጉ እላለሁ። በተረፈ ግን አሁን እንደምለው ቪዲዮን እኔን ለማበረታታትና ለመደገፍ ደጋግማችሁ ታዩ አላችሁና እጅግ በጣም አመሰግነው። ከበሩልኝ። የተሻለ ነገ እንገናኝ። ነገያችን ያማረ ይሁን። ኦልዌይስ ኔቨር ኤቨር ጊቭ አፕ እላለሁ። አመሰግናለሁ።